በኃይሉ ልጄ ነው ብሎ ወደ ቤት የላከው ሰውዬ እንግዲህ ብሌንን ለመግደል እቅድ እያወጣ ነው ያለው። ግን በነገራችን ላይ ብዙ ነገሮች አይሳኩለትም። ግን በነገራችን ላይ በኃይሉ ምን ብሎ እንደነገረ ታውቃላችሁ? በጣም የሚያሳዝን ዜና። ብሌን የእሱን እናትና አባት እንደገደለችው መግደል ብቻ ሳይሆን በቃ እሷ እንዳደረገችው አይነት ብሎ ነው የተናገረው። በጣም ነው የሚያሳፍረው። በነገራችን ላይ በኃይሉ የእህቷን ነገር ለመውሰድ ለምንድን ነው እንደዚህ የጓጓው? በጣም ነው የሚያሳዝነው። ሰው እርስ በራሳችን ምን ኃይል ተጨካክነን እንደሆነ አይታችሁታል። ከባድ እኮ ነው። ብሌንዬም እንግዲህ እቃዋን እያጠበች ነበረ። እሷ ከኋላ ምን እንዳለ ራሱ እያሰበች አይደለችም። ምክንያቱም እሱ ሲገባ የአክስቱ ቤት ነው ብሎ ነው የመጣው። ግን እሷ በዛን ሰዓት ሌላ ሰው መስሏት ከበር አባራው ነበረች። እሷ ደግሞ እሱን እያሰበች በጣም ተጨናንቀ ነበር። በሌላ በኩል ደግሞ ፍቅረኛው ብዙ ነገር እያሰበ ነው። ከሷ ጋር በቅናት ተነሳስቶ በተናገረ ነገር ቀለበቷን ጥለ በቃ አንተ ለምን ትጨነቃለህ ፍሬ ሁን ምናምን ብላ ብሌን ሁሉንም ነገር እንደተዋች እያሰበ በጣም እንትን ዳጊ ማለት ነው በጣም ተጨናንቆ ነበር ማለት ነው። ብቻውን እያሰበ ተኝቶ እያስተዋለ ነበር ያንን ሁሉ ትላንትና የተፈጠረውን ዛሬ ላይ ቁጭ ብሎ እያሰበ ነበር ማለት ነው። በዚህኛው በኩል ስንመጣ ደግሞ እንግዲህ ግብረ አባሮ ሊገል ነው በቃ ወስኗል። እሱ የሚያውቀው ታሪክ የለም። በነገራችን ላይ እኛ ብንሆንም ልናደርግ የምንችለው ነገር ነው። በኃይሉ ነው ለዚህ ሁሉ ዋጋ መክፈል ያለበት። ሳሚ ከየት መጣ ሳይባል ጭንብሎን ሸፍነው መጥቶ ከኋላ ብድግ አርግቶ ይይዛል። ምንድን ነው ምናምን ድንግጥ ይላል። እኔ ምን ፈልጌ ነበር? መጸዳጃ ፈልጌ ነበር እና መጸዳጃ ብሌን መጸዳጃውን ይዘ ነው እንደምትዞረው ምናምን ይላል። አይ ስለማላቅ ልጠይቃት ብዬ ነው። እሺ ይኸውልህ ለማንኛውም እኔ አንተን አውቃለሁ፣ የሆነ ቦታ ላውቃለሁ። እስከ ማስታወስበት ድረስ እዚህ ቤት ትቆያለህ። ካስታወስኩ በኋላ የምር እዚህ ቤት አትቆይም ምናምን እያለ ብሌን ትወጣለሽ። ምንድን ነው ሳሚ? ምን ተፈጥሮ ነው? ይኸውልሽ ይሄ ሰውዬ ከኋላሽ የሆነ ነገር ሊያደርግ እያስብ ነው። ኧረ በጭራሽ ለምንድን ነው የሆነ ነገር ማደርጋት? ለሰራተኛ ክብር አለኝ ምናምን ብሎ በቃ ሳሚን የበለጠ ያናደዋል ማለት ነው። ሳሚ በጣም ነው የተናደደው። ምክንያቱም ብሌንን ሰራተኛ የሚያስብል ቃላት መፈጠር ወይም ማይፈልግ ነው። በቃ አይደለ አንድ ማንፈልጋቸው ነገር የለም። እንደዛ ነው ለሳሚ ማለት ነው። ይኸውልሽ ቃል ብሌን የሆነ አንቺ ማታቂ ነገር አለ፣ ጥንቃቄ ማድረግ አለብን። ለአንቺም ለወይዘሪት ሰላም የሚጠቅማታል። በጣም ጥንቃቄ ማድረግ አለብን ይላል። ቆይ እኔ የምላችሁ በገዛ ባክስቴ ቤት ላይ እናንተ ማናችሁ? እሷ የቤት ሰራተኛ፣ አንተ ደግሞ ማነ? ዘበኛ ነህ አይደለ ሲባል ሰምቻለሁ። ቆይ ለምንድን ነው እንደዚህ የምትከታተለኝ? ቆይ ለምንድን ነው ማትፋታኝ? ምናምን ይላል። ይኸውልህ ስምህን ባላስታውሰው ማስታውሰሃለሁ ከጊዜያት በኋላ እና ጠብቅ ምናምን ይለዋል ማለት ነው። በጣም ፈራ። ምክንያቱም ሳሚ ሊያስታውሰው ይችላል። ምክንያቱም የበኃይሉ ሰራተኛ ነበር ሳሚ ማለት ነው። ይኸውልሽ ብሌን መጠንቀቅ አለብን ከዚህ በኋላ ይህንን ሰውዬ ለአይንሽን እንዳትነቂው። እኔም እንደዛ። ቆይ ሳሚ መጥፎ ውሳኔ እየሰበን ሊሆን ይችላል። ምክንያቱም ይሄ የአክስቱ ቤት ነው። እኛ ማንኛውም ሰው ተራ ሰው ነን። አንቺ በተለይ ተራ ሰው አይደለሽም። እኔ ልሆን ይችላለሁ። ጥንቃቄ አድርግ ምናምን ይላታል። በስተ መጨረሻም ብሌን ልታምንበት አልቻለችም ነበር። በስተ መጨረሻም ተስማማሽ ማለት ነው። እሺ በቃ እንጠነቀቃለን ምናምን። እኔ ራሴ አላመንኩትም ነበር ምናምን። አዎ የሆነ በሆነ እቅድ ነው ወደዚህ ቤት ሊገባ የቻለው። እኔ በጣም ነው ልጁን በሆነ ቦታ ለማቆ የመሰለኝ ነው። ይኸውልሽ ብሌንዬ ከዚህ በፊት ታውቂያለሽ፣ እኔ በኃይሉ ሰራተኛ ነኝ፣ አውቀዋለሁ። በኃይሉ በጥቂት ቢሆንም በደንብ አውቀዋለሁ። እንዴት ብሎ ሊያሳምን እንደሚችል እኔ በደንብ አውቀዋለሁ። አንቺ ለበኃይሉ የትኛውንም አይነት ነገር አታውቅም። እኔ ግን ለበኃይሉ ያለውን ነገር በሙሎች ሁሉንም አውቀዋለሁ ምናምን ያለሽ በቃ ብሎ ይጨባበጣሉ፣ ይተቃቀፋሉ ማለት ነው። በሌላ በኩል ደግሞ በኃይሉ ወይዘሮ የገነት ጓደኛን አግቷታል ማለት ነው። የገነት ጓደኛን አግቷት ይኸውልሽ የዚያን ቀን እኔ አይኔ ላይ ሽጉጥ ደቀንሽብኝ አይደለ? ለምን አልተኮሽም? ይኸውልሽ ዋጋሽን ትከፍ። የዛን ቀን እኔ ላይ እንትን ያልሻትን ነገሮችን በሙሉ ዋጋ አስከፍልሻለሁ ምናምን፣ አንተ ጨካኝ አረመኔ ሴጣን ትለዋለች። ይኸውልህ አሁን የፈለግከውን ነገር ማድረግ ትችላለህ በኃይሉ። ከዚህ በኋላ አልፈራህም። ለአንድ ፈጣሪ ብቻ ነው ምፈራው፣ አንተን አልፈራህም ስል በጣም ደግሞ እኔን ራሴ እዚህ ፓርት ላይ ያሳቀኝ ነገር ምን እንደሆነ ታውቃላችሁ? ወዴት እየሽ ነበር ይላታል። ቤተ ክርስቲያን ትለዋለች። እንዲህ እንዳንቺ ሰዎችን ቤተ ክርስቲያን ፈጣሪ መስማት ጀመራቸው እንዴት ሲል እኔ ራሴ ክው ብዬ ነው የሳቅኩት ማለት ነው። እና
አዎ ፈጣሪ ይሰማኛል። ይኸውልህ ሁሉንም ነገር ለፈጣሪ ትቼው እኔ ያኑ ወደ ፈጣሪ ተመልሻለሁ። አንተ ብትሞት ራሱ ጋናም ነው የምትገባው፣ እኔ ወደ ፈጣሪ ይገባለሁ። ምክንያቱም ፈጣሪ ቸር ነው። አይ ለአንቺ ወንድምሽ ነው፣ ለእኔ የአጎቴ ልጅ ነው ምናምን እያለ እያሾፈባት ነበረ። ቢሆንም እንግዲህ በኃይሉ በስተመጨረሻም አንቺን ሊያደርግልሽ የሚችለው እዚህ ቤት ቆልፌ ሄዳለሁ፣ በራብ ድፍት ብለሽ ትሞቻለሽ፣ ከዛ ውጭ አንቺን ምንም ማድረግ አልችልም፣ ደግሞ ለምኔም አታስፈልግኝም ምናምን ይላታል። አንተ ያረመኔ ሴጣን ምናምን እያለች እየሰደበችው ነበር። እኔ ሴጣን አይደለሁም፣ በጸባይ ብትለምኝ ሊለቅሽ ይችል ነበር። አየሽ በራስሽ እጅሽ ጉርጋት ቆፈርሽ ብሎ ጥሏት ይሄዳል። እባካችሁ እርዱኝ፣ 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 እርዱኝ እያለች እየጮኸች ነበር። ምንም የሚደርስላት ነገር የለም። በነገራችን ላይ ሰው ምድር ላይ እየሰራውን ምድር ላይ የሚያገኘውን ፊልም እዚህ ላይ እያየን ነው። በሌላ በኩል እንግዲህ ቃል የተንጠላለለ አልጋ ላይ ተኝታ እጇን ታጥባ ከምትበላበት ቦታ ወጥታ ወደ ሰላም ቤት ሄዳለች። ገነት ቤት ገነት ቤት ላይ እንግዲህ ያው ደረጃቸው በጣም ዝቅ ያለ ቤት ስለሆነ እንግዲህ ደፋ ቀና እያለች ነው ለመኖር ማለት ነው። በዚህ በኩል ስንመጣ ደግሞ በኃይሉና አዲሱ የመጣው ልጅ እያወሩ ነበረ። በነገራችን ላይ ቤት ውስጥ ብዙ ሰዎች ያላውቁ አለ። አዲሱ የመጣውን ልጅ የሰላም የወንድሙ ልጅ ነው፣ የአክስቴ ቤት ነው ብሎ ነው የመጣው። ግን የእሱን ስሙን ራሱን ፊቱን ራሱ የማያውቁ ሰዎች አሉ ማለት ነው። እና ጎረቤታቸው ወይም የቤት ተከራያቸው ብዙ ሰዎች የማያውቀዋሉ። እና በኃይሉ ጎበዝ፣ ይኸውልህ ሁሉንም ነገር በትክክል በጥንቃቄ አድርግ፣ አንድ ስህተት እንዳትፈጥር ብያለሁ እሺ ምናምን፣ አባትንና እናትን የገደሉትን ሰዎች ሳትበቀል እንዳትወጣ ከዚህ ቤት ብሎ ጭራሽ ያባብሰዋል ማለት ነው። ጭራሽ የእሱን አባትና እናትን የገደለው በኃይሉ እንደሆነ አዲስ የመጣው ልጅ ምንም የሚያውቀው ታሪክ የለም ማለት ነው። በጣም ነው የሚያሳዝነው። በነገራችን ላይ ጠላቶቻችን አቅፈን ይዘን ለእኛ ቅርብ ወዳጅ የሚሆን ሰዎችን እያሳደደን በጣም ያሳዝናል። እንግዲህ ቴክኖሎጂ ያይላል እዚህ ፓርት ላይ። ከዛ ደግሞ ዳጊ ከየት መጠሳ ይባል ከክላሱ ይወጣል። እንዴ እየረበሽከኝ እኮ ነው ማን ልበል ምናምን ይላል። በጣም ድንግጥላል። ምክንያቱም ያ ልጅ ዳጊ ሁሉንም ነገር የሰማው መስሎት ነበር ማለት ነው። ይቅርታ በጣም አንተ እዚህ ጋር እንዳለ ካላወቅኩም ነበር ምናምን ሲል፣ ይኸውልህ እዚህ ቤት ሰው ከኋላና ከፊት እንዳለ አይታ ማውራት አለብን፣ አወለብህ በጣም እየረበሽከኝ ነው ምናምን ይሏል። እሺ በቃ ይቅርታ ይቅርታ ይላታል። በሌላ በኩል እንግዲህ ቃል እጅግ በጣም ከብደዋታል። ምክንያቱም እንደዚህ አይነት ቤት ውስጥ ኖራም አድራ ለአንድ ሰከንድ ራሱ ኖራለሁ ብላ የማታስብባቸው ቤቶች ላይ ስትኖር አስቡት፣ በጣም ይከብዳል። እና ፈጣሪ አንዳንድ ጊዜ የእጃችን ይሰጣል ይባላል እና ባላሰብናቸው መንገዶች ፈጣሪ የእጃችን ሊሰጥ ይችላል እና ጥንቃቄ ማድረግ አለብን። በተለይ ምድር ላይ የምንሰራቸው ነገሮች በሙሉ ዋጋ ያስከፍላል ሲባል አንዳንድ ሰዎች ማያምኑባቸው ታይሞች አለ፣ ግን እውነት ነው ብዬ ነው ማስበው። በሌላ በኩል እንግዲህ ገነት ላይ ይህንን ሁሉ ድርጊት ሁሉ ያደረገችው ጎረቤቷ እንግዲህ ዋጋ እየከፈለች ነው። በሌላ በኩል እንግዲህ በኃይሉ ደግሞ ሄሎ ልጄ ስልኩን አንሳ ምናምን ያ ነው። ከዛ በኋላ ደግሞ ትንሽ ቆይቶ ስልኩን ያነሳና በቃ ከ30 ደቂቃ በኋላ ከ30 ሰከንድ በኋላ ደውልላለሁ የሆነ ሰው ወጥቷል ምናምን ይላል። ከዛ በኋላ እንግዲህ ከዳጊ ጋር ይተዋወቃሉ። እኔ የሰላም የወንድሟ ልጅ ነኝ። የወንድሟ ልጅ ማለት ማን ነው? ወንድሟ በኃይሉ ነው እንዴ ምናምን ይባባልና በጣም ጥሩ አትረብሸኝ፣ ወደ ሌላ ቦታ ሄዳ አውራ ምናምን ብሎ ይለያያሉ ማለት ነው። እሺ በቃ ጥሩ ምናምን ይባባላሉ። እዚህ ጋር እሱ ትኩረት ቢያደርግና እዚህ ጋር የሚያውቅባቸው ነገሮች ብዙ ነገሮች ነበሩ፣ ግን እሱ አላሰበበትም ማለት ነው። ዳጊ ምንም የሚያውቀው ነገር የለም። ዳጊ ምንድን ነው ከብሌን ጋር ላለው ነገር በጣም ተጨንቆ ነበር፣ ሀሳብ ውስጥ ገብቶ ነበር። ያንን ከሚያስብበት ቦታ የሰዎችን ድምጽ ሰምቶ ነው እንጂ የወጣው ምንም አስቦበት አይደለም። በነገራችን ላይ ቀስ ብሎ ወሬውን ቢያዳምጥ ችግሩ እንዳይረዝም እዚህ ጋር የሚቋጭ ነገር ነበረው ማለት ነው። ከዛ ዳጊም ወደ ክላሱ ሲሄድ ሳሚ ከየት መጣ ሳይባል ሳሚም ይወጣል። ሳሚ ሲወጣ ከዚህኛው ከእንግዳው ልጅ ጋር ይገላምጠዋል ማለት ነው። ከዛ በኋላ ደግሞ እንዴት ነው ምንድነው እየተፈጠረ ያለው ምናምን እያለ ነበር። ብሌንም በጣም ተጨናንቃለች። ምን ሊፈጠር እንደሚችል እያሰበች ነው። ሁኔታዎቹ በሙሉ ውስብስቡ ጠፍቶባታል። በቃ ሂድሽ ሂድ በቃ እኔ አንቺን እኮ ሳላይሽ መቆየት አልችልም ምናምን እያለ ሳሚ እንግዲህ ያው የመጀመሪያ ሰሞን ፍቅር እያጫወተ ነው። የፍቅር መጨረሻው አያምርም እንጂ ጅማሬው በጣም ነው ደስ የሚለው፣ ያጓጓችኋል። በነገራችን ላይ ቢሆን እኔ ጋም ቢመጣ ትላላችሁ፣ ግን ጅማሬው በቃ ያዙኝ ልቀቁኝ ይላል። መጨረሻው በጣም ነው የሚያስጠላው። አያችሁ ከዳጊ ጋር አሁን
ዳጊና ብሌን አያችሁ፣ በጣም ነው የሚያስጠላው ሙድ ውስጥ ነው ያሉት። መጀመሪያ ቤት ክላሱ እየጠራች ሌሊት ላይ ሄዳ በር ላይ እየተቀመጠች ምናምን በቃ አብራችሁ እየዋላችሁ እያደራችሁ ስትሄዱ በቃ ፍቅር ያረጃል ይባላል። በቃ ስልችት ትላላችሁ። በሌላ በኩል ሳሚ ከቤት ሲወጣ እንግዳ ልጁና ሳሚ በጣም ነው እንትን እያሉ ነበር። ዳጊ ደግሞ በጣም ጥሩ ለእኔ ጥሩ እድል ነው ይዛልኝ የመጣ የሳሚ ጠላት ነው የመጣው። ለእኔ እንደዛ ከሆነ ሳሚን ለማጥቃት ጥሩ እድል ለመጠቀም ይጫወታል። ሚና ሊጫወት ነው እዚህ ጋር ዳጊ ማለት ነው። ምክንያቱም ይህንን አዲሱን ልጅ ተጠቅሞ ዳጊን ለመጣል ሊሞክር ይመስለኛል ማለት ነው። እንግዲህ ሳሚ ምንም አልተናገረም። በኃይለኛ እንደዚህ ኮስተር ብሎ አይቶ ወደ ክላሱ ይገባል። ሶስቱም ወደ የቦታቸው ይሄዳሉ ማለት ነው። እዚህ ጋር እንግዲህ ለዳጊ በጣም ጥሩ እድል ሊገጥመው ነው። ግን ቢሆንም በፍቅረኛው መሀል ላይ መጥፎ ነገር ሊፈጠር ይችላል ብለን ነው ያለፍነው እዚህ ጋር። በሌላ በኩል እንግዲህ በኃይሉ መልሶ ስልክ ይደውልለትና ምንድን ነው የተፈጠረው? ጎረቤት ይሁን ተከራይ ይሁን አላቅም ወጣና እሱ ነገሮቹን ግን አልሰማንም ምናምን። ማን ነው እሱ? ዳግማ ያለ መሳው ዳግም ይባላል። ዝም ብለው እሱን ተው፣ እሱ የእሱ ገና አላለቀለትም፣ እሱን አጠፋዋል፣ እሱን ካላጠፋው ምናምን እያለ ጭራሽ እንትን ይላል ማለት ነው። እሺ በቃ ጥሩ፣ ሌላ ነገር የለም ምንም አይነት ነገር። ስልክ ስታወራ ከዚህ በኋላ ኦልሬዲ በቃ ስልክ ስታወራ ግቢ ውስጥ እንዳታወራ ወታ ናግራኝ ይላታል። በሌላ በኩል ደግሞ የገነት ጎረቤቷ እንግዲህ ድረሱልኝ ብላ ትጮዋለች። ማንም የሚደርስላት የለም ማለት ነው። ወይኔ እኔ ብሞት ራሱ ገነትን ይቅርታ ቢጠይቃት ደስ ይለኝ ነበር ምናምን እያለች ነበር። ምንም ይቅርታ የምትጠይቅባት ታሪክ የለም። በዛ መሀል ላይ እንግዲህ ገነት ከየት መጣች ሳትባል ስልክ ደወለች። ስልክ ስትደውል ደስ ብሏትና ደራሽ ልታገኝ መስሏት ስልክ ልታነሳ አልቻለችም። ምክንያቱም ታስራለች ማለት ነው። እና እሷም ስልክ ስታውል የሚያነሳ ሰው የለም። በሌላ በኩል ደግሞ ሳሚና ወይዘሮ ሰላም ማውራት ይጀምራሉ። ሰላም እኔ አንድ ነገር ልነግርሽ ነው፣ ግን በሌላ መንገድ እንዳትወስጅብኝ እሺ። ይሄ አሁን የመጣው ሰውዬ በኃይሉ የቅርብ ወዳጅ ነው እኮ ልጁ ነው ስትለዋለች። ልጁ አይደለም በፍጹም እንዳታምኙ። በኃይሉ ጋር እኔ ለረጅም ዓመታት ሰርቻለሁ። በኃይሉ እንዴትም አርግቶ ሊያሳምንሽ ይችላል። በኃይሉ ለዚህ ልጅ ገንዘብ ሰጥቶት ወደዚህ ቤት እንደሚመጣ አድርጎ ቢሆን ራሱ በምን ታውቂያለሽ? አረ በጭራሽ እኔ እኮ አውቀዋለሁ። ልጅ እንዳለ አውቀዋለሁ። ልጅ እንዳለ አውቆ ሊጠቀምሽ ነው እያልኩሽ ነው ምናምን ይላታል። እና ሰላም በፍጹም ልታምንበት አልቻለችም። አይሆንም፣ እንደዚህ አይፈጠርም፣ ታያለሽ መጨረሻው መጥፎ እንዳይሆን ጥንቃቄ ማድረግ አለብን ምናምን ይላል ሳሚ። እሷን ባስተመጨረሻም ተስማማሽ። ሊሆን ይችላል ግን ቢሆንስ የእናቴ ስጦታ ወይም የእናቴ እንደ ውርስ የሰጠችው ቀለበት ወይም የአንገት ሀብል እሱ ጋር ይቻሉ። እሱ ከየት ይመጣል? ያ ሀብል ከመጀመሪያ እኮ በኃይሉ ጋር ነው የነበረው። በኃይሉ ለሱ ሰጥቶ ወደዚህ ልኮት ሊሆን ይችላል። ጥንቃቄ ማድረግ አለብን። ሙሉ በሙሉ የበኃይሉ ልጅ አይደለም ማለትም አንችልም፣ የበኃይሉ ልጅ ነው ማለትም አንችልም። ግን ጥንቃቄ እናድርግ ነው እያልኩሽ ያለው። መጥፎ ነገር እንዳታውሪ ግን ጥንቃቄ አድርግ ምናምን ይላል። ይሄ ሰውየው እንግዲህ አዲስ እንትን የተላከው ሰውዬ በር ላይ ተለጥፎ እየሰማ ነበር። ሁሉንም ነገር ሰምቶታል ማለት ነው። ወይኔ ያ በኃይሉ ሲናገር እንዴ ይሄ ሳሚ የሚባለው ሰውዬ አጠገባችን ነበር ወይ የስልክ ማዳመጫ አርግቶብን ነበር እንዴ ብሎ በጣም ይበሳጫል። ፊልሙ በእንደዚህ አይነት መልክ ተጠናቀቀላችኋለሁ ውድ ጓደኞቼ። ከኋላ ብሌን እየመጣች ነው የተጠናቀቀው። ቀጥሎ ምን ሊፈጠር እንደሚችል አናቅም። ቀጣይ ቪዲዮ ይዘን እስከምንመጣ ድረስ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቤተሰቦቻችን ደግሞ በላይክ ጀምሩ። ኮሜንት ላይ የሚያስቅ ሀሳቦችን አሳውቁን። እናመሰግናለን።